ቮልቮ የዓለማችን ምርጥ የጭነት መኪና አምራች መሆኑን ለማረጋገጥ ዝም ብሎ አልተናገረም። ይልቁንም በታሪክ ውስጥ ከታዩ እጅግ አደገኛና አስገራሚ ትዕይንቶች አንዱን በመስራት ሌሎች ኩባንያዎችን አፍ አስይዟል። ካሜራው ሲከፈት አንድ የራስ ቁር ያደረገ ሰው ምሰሶ ይዞ ይቆማል። ምንም ያልተለመደ ነገር አይታይም። ነገር ግን ካሜራው ወደ ኋላ ሲያደርግ ሰውየው ከምድር በ66 ጫማ ከፍታ ላይ የቮልቮ ጭነት መኪና መንጠቆ ላይ ተንጠልጥሎ ይታያል። ይህ ዝም ብሎ የትዕይንት ባለሙያ አይደለም፣ የቮልቮ ትራክስ ፕሬዚደንት ናቸው። የኩባንያቸው መኪኖች በማንኛውም ሸክም ስር አይበገሬ መሆናቸውን ለዓለም ለማሳየት ብቻ ነው በአየር ላይ የተንጠለጠሉት። ከዚያም ወደ ቀለለ ሙከራ ተሸጋገሩ። የመኪናውን መሪ ምን ያህል ለስላሳ እንደሆነ ለማሳየት መሪው ላይ መረብ አደረጉ። በውስጡም ሃምስተር በማስገባት ምግብ በአቅራቢያው አስቀመጡ። እንስሳው ምግብ ፍለጋ ሲንቀሳቀስ መሪው ይዞር ነበር። ያች ትንሽ እንስሳ ግዙፏን የጭነት መኪና በተራራማና አደገኛ መንገድ ላይ በደህና መራች። ቀጥሎ ደግሞ ወደ ግዙፉ ሙከራ ገቡ። አንድ የቮልቮ ጭነት መኪና፣ 20 ተጎታች መኪኖች እና በአጠቃላይ 750 ቶን የሚመዝን ክብደት። በመጀመሪያው ሙከራ ብሬኩ ተቆልፎ ነበር። መንገዱም እርጥብ ነበር። የሚመለከቱት ሁሉ ጨዋታው ተጠናቀቀ ብለው አስበው ነበር። ነገር ግን መኪናው ያን ግዙፍ ክብደት በጀግንነት ጎተተችው። አብዛኛዎቹ ኩባንያዎች ስለ ኃይላቸው በቃል ይናገራሉ። ቮልቮ ግን መኪኖቻቸው በዓለም ላይ ካሉ እጅግ ኃይለኛ ተሽከርካሪዎች መሆናቸውን በተግባር አሳይቷል።